ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የመጣሁት ስለ ዝምታ ይሆናል። እስከ ድረስ አብራችሁኝ ሁኑ። እስኪ በመጀመሪያ ዝምታ ስንል ምን ማለታችን ነው? ዝም ማለትስ ትርጉሙ ወይም ደግሞ ልናቀርብበት የምንችለው ነገር ምን ይመስላል የሚለውን እናያለን። ዝም ማለት ዝምታን አሁን በተለያዩ ነገሮች ልንገልጸው እንችላለን። በቃ ብዙ ከመናገር ብዙ ዝም ማለት በጣም ለብዙ ነገሮች መፍትሄ እንደሆነ ሁላችንም እናውቃለን። የሚነድፏቸው ሁኔታዎች ነገሮች አሉ። በዝምታችን ሁላችንም ማወቅ ያለብን ብዙ ከመናገር ይልቅ ብዙ ማዳመጥ እጅግ በጣም ጥሩና አስፈላጊ ነገር እንደሆነ እንረዳለን። አንድ ሰው በጣም አብዝቶ ካወራ ብዙ ንግግር አብዝቶ በጣም ካወራ ወደ ውሸት ነው ነገሮች የሚያመዝኑት። በጣም የሚያወራ ከሆነ ዝምታችን ከንግግራችን ሁልጊዜም ቢሆን የተሻለ ነገር መሆን አለ። የምንልበው አብዛኛውን ጊዜ ሰዎች በተሰበሰቡበት ቦታ ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል። እኛ ተናግረን ማሳመን የምንፈልጋቸው ብዙ ነገሮች ሊኖሩ ይችላሉ። በተቃራኒ ወገን ደግሞ የእኛን ሀሳብ ወይም በቃ እኛ የያዝነውን አይዲያ የማይቀበለን ሰው ሊኖር ይችላል። ኃላፊ ሊሆን ይችላሉ፣ በጓደኛ ብቻ ብዙ ነገር ነው። እኛ ገፍተን ልንወጣ የምንችለው ለምሳሌ ሁልጊዜ እኔ ትክክል ነኝ ብሎ ከሚያስብ ሰው ጋር በፍጹም ተነጋግሮ መግባባት አይቻልም። የሰውን ሀሳብ ከማያዳምጥ ሰው፣ እድል ለነገሮች ከማይሰጥ ሰው፣ ሁሌ እኔ የበላይ ነኝ እችላለሁ እወጣለሁ ብሎ ሁሌም ቢሆን በቃ የራሱን ሀሳብ እንዲያሸንፍ ሁሌ የሚያደርግ ሰው ጋር ተነጋግሮ መግባባት አይቻልም። እንደነዚህ አይነት ሰዎች ሲገጥሙ ነገሮችን በዝምታ ነው የምናልፈው እና በሽታ ማለፍ ስንጀምር የኛን ሀሳብ ለመስማት የሆነ ሰዓት እድሉ ይመጣል፣ ራሱን ችሎ ማለት ነው። አሁን ስብሰባ ቦታ ሊሆን ይችላል፣ በቃ በስራ ቦታ ኃላፊዎች ምናምን የኛን ሀሳብ ለምሳሌ ላይሰሙ ይችላሉ። እንደዚህ አይነት ነገር ሞር መስሪያ ቤት ላይ ሊዘወተር ይችላል ብዬ አስባለሁ። እዛ የሚሰሩ ሰዎችን ስለምታውቁት እና እናንተ ሀሳባችሁን መግለጽ እየፈለጋችሁ ወይም ደግሞ ሪያሊቲው እናንተ ጋር እያለ ስለማይሰጣችሁ የማታገኙበት ቦታ ዝም ብሎ የእናንተን ሀሳብ ለመቀበል የእናንተን ሀሳብ ለመስማት እድል በራሷ ነገሮችን ይዛ ትመጣለች። በጣም ብዙ ዝም ስትሉ፣ በጣም ብዙ ከሚወራበት ቦታ ላይ ዝም ስትሉ፣ እስኪ ደግሞ እናንተ ሀሳብ ስጡ ብዙ ዝም አላችሁ ተብሎ የእናንተን ሀሳብ ለመስማት የሁሉንም ሰው ትኩረት መሳብ ትችላላችሁ። ይህንን ነገር እስኪ ሞክሩት። አሁን በጣም ብዙ
በዝምታቸው የምናውቃቸውና ትልቅ ደረጃ ላይ የደረሱ ህልማቸውን ያሳኩ በጣም ብዙ ታዋቂ ሰዎችን እናውቃለን። እጅግ በጣም ዝም ከማለታቸው የተነሳ እንዲህ መስማት የተሳነው ነው ወይ በቃ ይህን አካል ጉዳት ይኖርባቸው ይሆን ተብለው በጣም ብዙ እስከመባል ድረስ ታዋቂ ሰዎች አሉ፣ ሁላችንም የምናውቃቸው። አሁን እንደ ምሳሌ አድርጌ ላቀርብ የምችለው እኔ መጽሐፍ ቅዱስ ላይ የምናውቃት አንድ እናት ያለችን እመቤታችን ቅድስት ድንግል ማርያም ሁሌም ቢሆን የዝምታ ሰው ነበረች። የዝምታዋ ኃይል እጅግ የሚደንቅ አምላክ እናት ሆና እኔ እንደዚህ እንኳን ብላ አትልም። ዝምታዋ እጅግ በጣም ይገርማል። በቅዱስ ቁርአንም ላይ ስለ መርየም በጣም ብዙ ቦታ ተጽፏልም ተነግሯል። የምትደንቅ እናት፣ የምትደንቅ ሴት ነበረች። ዘመኗን ሁሉ በዝምታ እየፈጸመች እጅግ በጣም ትልቅ ነገር በሷ ተደርጎ እሷ ግን ምንም እንደሌላት ራሷን ዝቅ አደረገች። በጣም ብዙ አይነት ሰዎችን ለምሳሌ ማቅረብ ይቻላል። ከዚህ የበለጠ ወይም ከሷ የበለጠ በዝምታ በኩል አርአያ ምሳሌ ይሆናል ብዬ የማስበው የለም። በታዋቂ ሰዎችም ደረጃ አሁን ባለንበት ደረጃ እንኳን የምናውቃቸው በጣም ብዙ አሉ። ከሌ ማለት እንችላለን። በወላጆቻቸው እንኳን ጭምር ምን ያህል በጣም ዝም ያሉ እንደነበሩ፣ በዝምታ ስራቸውን የሚሰሩ እንደነበሩ የምናውቃቸው ብዙ ሰዎች አሉና ዝምታችን ፍሬ ማፍራት አለበት። ባይዘው ዝም ብሎ ዝም ማለት አይደለም። የሆነ እቅድ ልናቅድ እንችላለን። ያንን እቅዳችንን ለሰው ከመለፍለፍ ይልቅ እኛ ዝም ብለን ያንን ጉዳይ ሊመለከት የሚችል ሰው ጋር በመነጋገር መምህር ከሆነ ከመምህር ጋር፣ የስራ ባልደረባ ከሆነ የስራ ባልደረባ ጋር፣ የትዳር አጋር ከሆነ የትዳር አጋር ጋር እናንተ ያቀዳችሁ እቅድ ሊያግዛችሁ ሊረዳችሁ ከሚችል ሰው ጋር ብቻ ሀሳብ በመለዋወጥ ነገሮቻችሁን መፈጸም ትችላላችሁ። ተማሪዎች እቅድ ካላችሁ በትምህርታችሁ በልጣችሁ ችላችሁ መውጣት ከቻላችሁ በጣም ትልቅ ደረጃ ላይ ትደርሳላችሁ። እቅዳችሁን ቀድሞ ከመናገር ይልቅ በዝምታ ነገሮችን እየሰራችሁ መጨረሻ ላይ ስራችሁ ሲገለጽ በጣም ነው ደስ የሚለው። ፍሬ ያለው ነገር ነው የምታሳዩት። መጀመሪያ ላይ በአፍ በጣም ከተወራ እንደኛ ነገሩ በጣም ነው የሚሰለቸው፣ ይሰለቻል። ዝም ካላችሁ ኩራት ውስጥም አትገቡ። ማንም ምን እንደምታደርጉ አያውቅም። እናንተና እናንተ ብቻ ግን አላማችሁን ግን እያሳካችሁ ነው። በስራም ይሁን በትምህርትም ይሁን በጤና ጉዳይም ይሁን በምንም ይሁን ዝምታችሁን ልትሰብሩላቸው የምትችሉት እናንተ እያደረጋችሁ እናንተ ነገሮችን እያስተካከላችሁ የሚመለከተው ሰው ካለ እነዛን ታወራላችሁ፣ ለነዛ ሀሳብ ሼር ታደርጋላችሁ። ሁኔታዎች የተጋባዙ ምንያለን። ለምሳሌ በጣም ያስቀየመን ሰው ሊኖር ይችላል። መቼም እውነትን የያዘ ሰው ሁሌም እንደሚያሸንፍ ግልጽ ነው። የተጣላነው ሰው ወይ ደግሞ በጣም የሚከታተሉን ሰዎች ሊኖሩ ይችላሉ፣ ደግሞም አሉ እና ለነዚህ አይነት ሰዎችን
እነሱ እንደዚህ ያደረጉ ብሎ ማለት ሳይሆን መፍትሄው በቃ መውጣት መግባታችሁን፣ ንግግራችሁን፣ እርምጃችሁን፣ ነገራችሁን የሚከታተሉ ሰዎች አሉ። ያንን ነገር ደግሞ በመልካም የሚያዩ ኔጌቲቭ ቲንከር የሆኑ ሰዎች አሉ። በቃ በጣም ምቾት የሚነሱ ሰዎች አሉ። በጣም ግልጽ የሆነ ነገር ነው። እዚህ አይነት ሰዎች ያጋጥሙን ምን ማድረግ ነው ያለብን? እነሱ ጋር መታለፍ፣ መናገር፣ አንተ ወይም አንቺ እኮ እንደዚህ አድርገሻል ሲዋይ ብሎ ለእነሱ ያንን ነገር ማስረዳት ነው። እንደዛ አይደለም መፍትሄው። እንደዛ አይደለም። አንቺ እኮ እንደዚህ አድርገሻል፣ አንተ ወይም እንደዚህ ነው፣ ለምን እንደዚህ አደረግ፣ ለምን እንደዚህ ሆንክ እያሉ ሊሉ ይችላሉ፣ ወር ሊሏችሁ ይችላሉ። ያኔ ግን ዝም ማለትም ብላችሁ ስራችሁን ስሩ። ጌታችሁን የማይወድ ሰው በጣም ሊከታተላችሁ ይችላል። እናንተ ጋር ኬር ለማውጣት ወይም ደግሞ እንከን ለመፈለግ በደስታችሁ ደስተኛ በመሆናችሁ የማይደሰቱ ሰዎች ይኖራሉ። ያንን ደስታችሁን ለማጨለም ደግሞ በቃ የተለያየ ነገር ሰዎች አሉ። እንደዚህ አይነት ነገር የደረሰባችሁ ልታውቁ ትችላላችሁ። በደንብ ስሜቱ በጣም ያስጠላ ስሜት አለው። ምንም ሳታደርጓቸው በቃ ሁላችሁ የነገራችሁት በቃ በጉልበታችሁ ሰራችሁ ብራችሁ በመስራት በጣም የሚወደዱ ሰዎች አሉ። ይሄ ነገራችሁ እንቅስቃሴዎች ምቾት የሚነሳችሁ ኔጌቲቭ ቲንከር የሆኑ ሰዎችን ሲያጋጥሟችሁ ለእነሱ ለማስረዳት እኮ እንደዚህ ነው ምናምን በማለት አትድገሙ። ሰዎቻቸው እርሳቸውን እንዳልተፈጠሩ ብዙም ያወራችሁ አብራችኋቸው ልትኖሩ ትችላላችሁ። ወይ በስራ ቦታ ወይ በፋሚሊ የተለያዩ ቦታ የሚያገናኛችሁ አይነት ነገር ሊኖር ይችላል። ያኔ ቦታ ለመስጠት እንደዚህ አይነት ሰዎች ብላችሁ እናንተ ብቻ አላማችሁ ላይ ማተኮር ነው። እንደነዚህ አይነት ነገሮች በጣም ነው ወደኋላ የሚያስቀሩት። ምን ተባለ፣ ምን አለ፣ ምን አለች፣ በቃ ትኩረት ኖሮ ወደ አላማችሁ ላይ ወደዛ ነገር ትኩረት ማድረግ ስትጀምሩ እንዲህ ብል እኮ ይህንን ሀሳቡን ሊያስተካክለው ሊቀይረው ይችላል፣ እንዲህ ብል እኮ ነው ማለት አይጠበቅባቸውም። እናንተ በዝምታ ስራችሁን ስሩ። በስራችሁ ደስተኛ ሆኑ። በጸሎት መበርታት፣ በስራ መበርታት፣ መልካም ስራን በመስራት በዚህ ራሳችሁን አፕዴት ማድረግ ይቻላል። በነገሮች ላይ ዝም ማለት በቃ የምትቸገሩ አይነት ሰዎች ካላችሁ ዴይሊ መለማመድ አለባችሁ በነገሮች። ለምሳሌ ሰንባዲ ስፖርት ቤት ገብቶ በተለያየ ኬዝ ስፖርት ሊሰራ ይችላል። ግን አንድ ቀን ሁለት ቀን ስለሰራችሁ አይደለም ለውጥ የምታመጡት። ታዘወትሩት ግን እንደ ልማድ ይሆናል። ያኔ በጣም ብዙ አይነት ለውጦች ራሳችሁ ላይ ታያላችሁ። እና ማለት እንኳን ቸገራለሁ የምትሉ ሰዎች ካላችሁ ራሳችሁን በመግዛት ራሳችሁን ከንግግር በቃ በጣም ብዙ ከመናገር በመግታት ህይወታችን ደግሞ ከድርጊታችን ጋር በልጦና ጎልቶ እንዲወጣ በማድረግ ነገሮችን ማስኬድ ይቻላል። በደንብ ይቻላል። ሞክሩት። እይታ 21 የሚለው የዩቲዩብ ቻናል በወደዳችሁት
ከተመቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የምትፈልጉትን ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልን። ወዳችኋለሁ።